ሰላም ወንድሞችና እህቶች፣ ባለፈው ባወራነው መሰረት ዛሬ አንድ ትምህርት እንማራለን። ይህም ትምህርት ሮብ እንደሚተላለፍ እና እንድትከታተሉ እየጋበዝኩኝ ዮሐንስ ምዕራፍ 8 ቁጥር 24ን እናነሳና በዛ ዙሪያ ላይ ትንሽ እንማራለን። ጌታ ኢየሱስ ይመስገን። ዮሐንስ 8 ቁጥር 24 ላይ ምን ይላል እግዚአብሔር ቃል? እንግዲህ በኃጢአታችሁ ትሞታላችሁ አልኋችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በምድር በነበረበት ሰዓት ለዛ ሲከተሉት ለነበሩት ደቀ መዛሙርትና ሐዋርያቶች ምናል እኔ እንደሆንኩ አይሁዶች እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። ኢየሱስ ይመስገን። እንግዲህ እነሱም ተነሱ፣ እንግዲህ አንተ ማን ነህ? ማለት አንተን አለማመን በኃጢአት የሚገል ከሆነ አንተን አለማወቅ ወይ አንተን አለማመን በኃጢአት የሚገል ከሆነ አንተ ማን ነህ ነው ያሉት። እንግዲህ አንተ ማን ነህ? እንወቅ። አንተን አለማወቅ ኃጢአት የሚገል ከሆነ እስቲ እንወቅ። ኢየሱስ ይመስገን። ኢየሱስ ማን ነው? ኢየሱስ ማን ነው? ለዚህ ጥያቄ መልስ መስጠት የሚችል እዚህም በሐዋርያቶች እንደጠየቁት እንግዲህ አንተ ማን ነህ እንዳሉት ለዚህ መልስ መስጠት የሚችለው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የተጠየቀውም እርሱ ነው። ማን ነህ ተብሎ የተጠየቀው እሱ ነው። በሁለተኛ ደረጃ ማን ነህ ለተባለው ጥያቄ መልስ መስጠት የሚችሉት በሁለተኛ ደረጃ የእሱ ደቀ መዛሙርት ወይም እሱን የሚከተሉት ለእኛ ትምህርት ሊሆነን የሚችሉት ልንቀበላቸው የምንችለው አንደኛ የኢየሱስ ክርስቶስ መልስ ነው። ሁለተኛ አብሮት የነበሩት አብሮና የበሉትና የጠጡት እንደሚል እግዚአብሔር ቃል እነ ጴጥሮስ፣ እነ ጳውሎስ፣ እነ ዮሐንስ ኢየሱስን ማን አሉት? ኢየሱስ ማን ብሎ ነው በዚህ መጽሐፋችን ላይ ያቀረቡልን? ይሄ ነው መልስ። እንግዲህ አንተ ማን ነህ ለሚለው ለዚህ ዘመን ለእኛ መልስ የሚሆነ የኢየሱስን ማንነት ልናውቅ የምንችለው በእነዚህ ሰዎች መረዳት ውስጥ ነው። በእነዚህ ሰዎች ስብከት ነው ልንረዳ የምንችለው። ጌታችን ኢየሱስ ክርስቶስ ይባረክ። ኢየሱስ ይመስገን። ስለዚህ እስቲ ለተጠየቀው ጥያቄ ኢየሱስ ምን ብሎ መለሰ ነው? ኢየሱስ ምን ብሎ መለሰ? ለተጠየቀው እንግዲህ አንተ ማን ነህ ባሉት ጊዜ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ራሱን ማን ብሎ ነው መለሰው? ራሱን ማን ብሎ ተናገረ? ሃሌሉያ ሃሌሉያ። እስቲ 1 2 3 ጥቅሶችን እናያለን ኢየሱስ ራሱን ማን ብሎ እንደመለሰ። አንደኛ ማርቆስ ምዕራፍ 14 ላይ ያለው እናወጣና ማርቆስ ምዕራፍ 14 ላይ ያለው እናወጣና ከቁጥር 60 እስከ 62 ያለውን እናነባለን። ማርቆስ 14 ከቁጥር 60 እስከ 62 ከ59 ጀምሬ ወይ ከ60 ጀምሬ ላም ሊቀ ካህናቱም በመካከላቸው ተነስተው አንዳች አትመልስምን? እነዚህስ በአንተ ላይ የሚመሰክሩብህ ምንድን ነው ብለው ኢየሱስን ጠየቀው። በሐሰት ይመሰክሩበት ነበር። በተለያየ በሐሰት ምስክሮች ይመሰክሩበት ስለነበረ ሊቀ ካህናቱ ጋር አመቶ ሲመሰክሩበት እንዲህ አድርጓል እንዲህ ነው ብሎ ሲመሰክሩበት ነበር። አንዳች አትመልስምን? እነዚህ በሐሰት ሲመሰክሩበት ብሎ ጠየቀው። እርሱ ግን ኢየሱስ ዝም አለ፣ አንዳችም አልመለሰም። ደግሞም ሊቀ ካህናቱ አንዳች ስላልመለሰ ተደነቀና ጠየቀውና የብሩክ ልጅ ክርስቶስ አንተ ነህን? ሃሌሉያ። የብሩክ ልጅ ክርስቶስ አንተ ነህን? የእግዚአብሔር ልጅ አንተ ነህን ብሎ ጠየቀው ኢየሱስ ክርስቶስ። ሃሌሉያ። ኢየሱስም እኔ ነኝ ታገኙታላችሁ እዛው ላይ ቁጥር 62 እኔ ነኝ ኢየሱስም እኔ ነኝ
የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ። ሃሌሉያ። እኔ የብሩኩ ልጅ ክርስቶስ ነኝ። እኔ ክርስቶስ። እንግዲህ አንተ ማን ነህ? እኔ ክርስቶስ ነኝ። ሃሌሉያ። እኔ ክርስቶስ ነኝ። ኢየሱስ ይመስገን። ኢየሱስ ይመስገን። ነገሮች በሁለትና በሶስት አፍ ይጸናሉ እንደሚል ቃሉ እስቲ ሁለተኛ እንይ ዮሐንስ ምዕራፍ 4 ቁጥር 25 እና 26 እናያለን። ዮሐንስ 4 ላይ ያንን ታሪክ ታውቃለህ፣ ስለ ሳምራዊት ሴት ጊዜ ለመውሰድ ቁጥር 25 እና 26ን ብቻ እናያለን። ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው ለኢየሱስ። አብሯት እያለ በስጋ ወራት አብሯት በምድር በሚመላለስበት ሰዓት ያችን ሳምራዊት ሴት አግኝተው ሲያነጋግር መሲህ የሚባል እንደሚመጣ እናውቃለን፣ እሱ ሲመጣ ሁሉን ይነግረናል አለች። ኢየሱስም የምናገርሽ እኔ እርሱ ነኝ። ሃሌሉያ። የምናገርሽ እኔ መሲሁ ነኝ። የምናገርሽ እኔ ክርስቶስ ነኝ። እኔ ክርስቶስ ነኝ። እኔ መሲሁ ነኝ። እኔ ይመጣል ብላችሁ የምትጠባበቁት ነኝ። በዛን ዘመን በአይሁድም በአሕዛብም አንድ ከእግዚአብሔር ዘንድ የሚመጣ እንዳለ እዚሁ ታሪኩ ላይ ስትናገር ታያላችሁ። እስራኤልንም አሕዛብንም ነፃ እንደሚያወጣ ሁሉን እንደሚነግራችሁ ይጠብቁት ነበር። አሁን ምድር ላይ ሲመላለስ ከዛ ሴት ጋር ሲነጋገር እኔ እሱ ነኝ። ስትጠብቁት የነበረው የምትጠባበቁት እኔ ማን ነኝ? እኔ ክርስቶስ ነኝ። እኔ ክርስቶስ ነኝ ነው። ሃሌሉያ። እንግዲህ አንተ ማን ነህ የተባለው ኢየሱስ ምን ብሎ መለሰ? እኔ ክርስቶስ ነኝ። እኔ መሲሁ ነኝ። እኔ የእግዚአብሔር ልጅ ነኝ። ሃሌሉያ። ሌላው ማቴዎስ ምዕራፍ 16 ቁጥር 16 እስከ 18 ያለውን ቃል እናነባለን። ማቴዎስ 16 ቁጥር 13 ያለውን ከ13 ጀምሮ ያለውን ብናይ እስከ 18 እናንብብ። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔ ማን እንደሆን ትላላችሁ አላቸው። አሁን የሰዎች ጉዳይ አይደለም። ሰዎች የሚሉት አገልጋይ የሚለውን ነው። ሰዎች የሚሉት ሰባኪው የሚለውን፣ ሰዎች የሚሉት መሪዎች የሚሉትን ነው። ስለዚህ እናንተ ያላችሁትን ነው ሰዎች የሚሉትና እናንተስ እኔን ማን ትላላችሁ? ማን ነው የምትሉኝ? ሃሌሉያ። ዛሬ በሀገራችንም ሆነ በውጭ ሀገር በተለያየ ቦታ ያለ ኢየሱስን ማን ብለን ነው እየሰበክን ያለ ነው? ኢየሱስን ማን ብለን ነው የተናገርን ያለ ነው? ተውት አለ ኢየሱስ። ሰዎችን ተው አለና እናንተስ እኔን ማን ትላላችሁ? ምክንያቱም የእናንተ ቃል ነው ሰዎች የሚመልሱት። እናንተ ያላችሁትን ነው ሰዎች የሚሉት። ስለዚህ እናንተስ እኔን ማን ትላላችሁ? እናንተስ እኔን ማን ትላላችሁ? ሃሌሉያ ሃሌሉያ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ሃሌሉያ ሃሌሉያ። ይህ የስምዖን ንግግር ኢየሱስን ኢምፕረስ አደረገው፣ ነካው በጣም። ሃሌሉያ። ስምዖን ጴጥሮስ አለ ኢየሱስ መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። ሃሌሉያ። ይህ ከሰማይ የሆነ መገለጥ ኢየሱስ የእግዚአብሔር ልጅ ነው ማለት ከሰማይ የሆነ ከአብ ዘንድ የሆነ መገለጥ ነው። ሥጋና ደም አይደለም። ሥጋና ደምማ ዮሐንስ ነው የሚሉት። ሥጋና ደም ኤልያስ ነው የሚሉት። ሥጋና ደም እዛ ሰፈር ውስጥ ነው የሚያደርጉት።
ኢየሱስ የእግዚአብሔር ልጅ ነው ማለት ግን የሰማይ መገለጥ ከሰማይ የወረደ ነው። በቃ ስጋና ደም ይሄንን ምን አላደረገልህ? አልገለጠልህ። ኢየሱስ ይባረክ። እንግዲያስ አንተ ማን ነህ ላሉት በቃ ኢየሱስ ሐሴት አደረገና እዚህ ጋር ስታየው እኔ ልክ ነው ስምዖን፣ እኔ የሕያው የእግዚአብሔር ልጅ ነኝ፣ እኔ ክርስቶስ ነኝ፣ እኔ የሕያው እግዚአብሔር ልጅ ነኝ ያለው ስምዖን። ጴጥሮስ እንደዛ ነው። በጴጥሮስ መልስ ኢየሱስ ክርስቶስ እንዲህ ነው ያለው። ሃሌሉያ። ኢየሱስ ራሱን ማን ነው ያለው ስንል ክርስቶስ የሕያው የእግዚአብሔር ልጅ ነው ራሱን ያለው። አሜን ሃሌሉያ። እስቲ ሌላ አንድ ሁለት አብሮ ከነበሩት የሱ ደቀ መዛሙርት ይህንን ትልቁ መጽሐፍ ቅዱስ ከጻፉልን እስቲ ትላልቅ የቤተ ክርስቲያን መስራቾች ከሆኑት እስቲ አንድ ሁለት ኢየሱስ ይመስገን። አንደኛ ጴጥሮስ ስለ ኢየሱስ ማን ብሎ ነው የሰበከው? ጴጥሮስ ማን ያለው? እኛስ ማን ያልን ያለነው? ጴጥሮስ የሰበከውን ስብከት ነው ያ ከሆነ ራይት። ጴጥሮስ ያላለው ከሆነ ግን ወደ ጴጥሮስ ትምህርት እንመለስ፣ ወደ ኢየሱስ ትምህርት እንመለስ፣ ወደ መጽሐፍ ቅዱስ እውነት እንመለስ። ሃሌሉያ። የመጀመሪያው የቤተ ክርስቲያን መስራች የቤተ ክርስቲያን መስራችና ሐዋርያ የሆነ ሐዋርያው ጴጥሮስ ስለ ኢየሱስ ማን ብሎ አስተማረ? ይሄ ለኛ ቤዝ ነው። ይሄ መጽሐፍ ቅዱሳዊ ነው። ጴጥሮስ ያለው ነው ምንድነው? ጳውሎስ ያለው ነው ምንድነው? ኢየሱስ ስለራሱ የተናገረው ነው ምንድነው? ኢየሱስ ይመስገን። ጴጥሮስ ማርቆስ ምዕራፍ 8 ቁጥር 29 ላይ እስቲ ይሄን ቃል አንስተን ማርቆስ 8 ላይ ጴጥሮስ ኢየሱስ ማን ብሎ ነው የሰበከው? ሃሌሉያ። ላምበበኝ ኢየሱስና ደቀ መዛሙርቱን በፊልጵዎስ ቄሳርያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆን ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። ቅድም ማቴዎስ ላይ እንዳየነው መጀመሪያ ሰዎች ማን ይላሉ ብሎ ጠየቀ። አሁንም እዚህ ጋር ያንን ሲደግሞ ሰዎች እኔን ማን እንደሆን ብሎ ይላሉ ብሎ ጠየቃቸው። ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆን ትላላችሁ? እናንተ ነው ደቀ መዛሙርት። ነገ ስለኔ የምትናገሩት እናንተ ናችሁ። በአገር ሁሉ በዓለም ሁሉ እየዞራችሁ ወንጌልን የምታደርሱ እናንተ ናችሁ። እናንተስ እኔ ማን ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ። ሃሌሉያ። አንተ ክርስቶስ ነህ። ኢየሱስ ማን ነው? ኢየሱስ እርሱ ክርስቶስ ነው። ኢየሱስ እርሱ የሕያው ክርስቶስ የሕያው እግዚአብሔር ልጅ ነው። ሃሌሉያ። አንተ ክርስቶስ ነህ ብሎ መለስለት። ማን? ጴጥሮስ፣ ሐዋርያው ጴጥሮስ፣ የመጀመሪያዋ የአዲስ ኪዳን ቤተክርስቲያን መስራች። ሃሌሉያ። ኢየሱስን አንተ ክርስቶስ ነህ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ እያለ ነው ያስተማረው የተናገረው። ሁለተኛ ዮሐንስ 6 ላይ ስናይ ኢየሱስ ይመስገን ዮሐንስ 6 ላይ ጴጥሮስ ያለውን እናገኛለን። ቁጥር 68 እና 69 ላይ ሃሌሉያ። ከ66 ደምሬ ላም ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ስጋዬን ያልበላ ደሜን ያልጠጣ በራሱ ሕይወት የለውም ብለው ሲናገር ብዙዎች ወደ ኋላ ተመለሱ። ወደፊትም ከእርሱ ጋር አልሄዱም።
ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? ለተከታዮች እናንተስ ደግሞ ልትሄዱ ትወዳላችሁን አለ። ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ዛሬም እኛም ወደ ማን እንሄዳለን? ጌታ ሆይ ሃሌሉያ። ኢየሱስ ጌታ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ ያለ ጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን። ጌታ ሆይ ከአንተ ወደ ማን እንሄዳለን? እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልን። ሃሌሉያ። ሐዋርያው ጴጥሮስ ምንድን ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ዛሬም እኛ እንበል። ይህንን ቪዲዮ ለምትሰሙት እስቲ ኢየሱስን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በሉት። ይሄ ነው እውነቱ። ይሄ ነው የሕይወት ቃል። ይሄ ነው መዳን። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው። ሃሌሉያ። ቅድም ማቴዎስ 16:16 ላይ የሚያየነው ጴጥሮስ እንደዛ ብሎ ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ነው የመለሰው። ኢየሱስ ይመስገን። ኢየሱስ ይመስገን። ሌላው ሐዋርያት ሥራ ምዕራፍ 5 ላይ እዛ ጴጥሮስም አለ ብዙ ደቀ መዛሙርቶችም አሉ። ማን አሉት? ኢየሱስን። በዛን ዘመን እየተከተሉት የነበሩ ደቀ መዛሙርት ኢየሱስን ማን ብለው ሰበኩት? ማን ብለው አስተማሩ የሚለው ነው ትልቁ ኮር ፖይንት። ኢየሱስ ይመስገን። እስቲ እነርሱም ስለ ስሙ ይደነቁ ዘንድ የተገባቸው ሆነው ስለተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ ይላል። እነዚህ ደቀ መዛሙርቶች ሐዋርያቶቹ ደስ እያላቸው ከሸንጎ ፊት ወጡ። ኢየሱስ ማን ነው? ይሄው እግዚአብሔር ልጅ ነው በማለታቸው ተሰደው ታስረው ተከሰው በሸንጎ ፊት ቀርበው ግን ስለ ስሙ ያ ስለሆነባቸው ደስ እያላቸው ወጡ። ደስ እያላቸው ወጡ። ዕለት ዕለትም በመቅደስና በቤታቸው ስለ ኢየሱስ ስለማ ስለ ኢየሱስ ሃሌሉያ እርሱ ክርስቶስ እንደሆነ ሐዋርያቶች ማን ኢየሱስ ማን ነው? እርሱ ክርስቶስ ነው ብሎ ነው የሰበኩት። እርሱ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር። ዕለት ዕለት በቤታቸው በመቅደስ ባገኘ ስፍራ ሁሉ ኢየሱስ ማን ነው? ኢየሱስ እርሱ ክርስቶስ ነው። ኢየሱስ ማን ነው? ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው እያሉ መስበክንና ማስተማርን አይተውም ነበር። እዚህ ውስጥ ጴጥሮስ አለ። ኢየሱስ ይመስገን።